ባርቅ ወረዳ ወደ 28 ቀበሌዎች አካባቢ ነው ያለው። 28ቱ ቀበሌ አካባቢ አሁን ልማት እያለማንባቸው ያሉ የተወሰኑ ቀበሌዎች ናቸው። በከፍተኛ የህዝብ ንቅናቄ እየፈጸምንባቸው ያሉና አንደኛው ድብ ባር ነው። ሁለተኛው ጎሚያ ምልገብሳ አዲስ ያበርኪና አርግንጆና የሚባሉና እዚህ በምስራቁ ደግሞ በለስ ቀጠና የተሻለ ሶይል ከዚህ በፊት ከነበረው የተሻለ ሶይል አስወጥተን የተፈጥሮ ስራ እያስፈጸምን ነው ያለነው። ምናልባት የሚጎዳሉ የልማት መሳሪያዎች በሰው በወጣው ልክ ስራ ለመፈጸም እነሱ ችግሮች አሉ። እነሱ የተገመገሙ እየተስተካከሉ ናቸው። ዛሬ እንዳያችሁት ሰሞኑን እንግዲህ ዛሬ ድብ ባር የተሻለ ሶይልን ያስወጣ ነው። ይሄ ብቻ አይደለም፣ ሌላ ቀጠና አለ። አንድ ይሄውን ከዚህ ቀበሌ 3 የተፈጥሮ ቦታዎችን የተፈጥሮ ሀብት ቦታዎችን የሚሰሩት ይሄ አንደኛው ነው። ሁለተኛው ደግሞ ሱክስ ነው። ሶስተኛው በቅሎ ማነቂያ ነው የሚባለው። በአንድ ላይ ብናወለው ቀበሌ ሆነ ህዝብ እጅግ በጣም ብዙ ነው። ግን ከርቀቱ አንፃር በየአካባቢው ስላደረገ እንግዲህ ዛሬ ወጣው ድብ ባር እቺ ማዕከሉ አካባቢ ስለሆነ እዚህ ተፈጥሮ ሀብት የሚሰራ የተሻለ ሶይልን የወጣው ወደ ጎሜ ወደ በርጊና ወደ አርግንጆና ወደዛ ስትሄዱ ደግሞ እጅግ በጣም ሰው ተቀስቅሶ ሳይሆን በራሱ ተነሳሽነት ተፈጥሮ ሀብትን እየሰራ ያለበት መንገድ ነው ያለው።